እና ጉቶና እንትና ሊያብዱ ነው። አሁን ሌላ አጀንዳ ደግሞ ይሰጣል። ጉቶና ጂጂ ይቀውሱ፣ ሊያ ትቀውስ። ጃኒ የስራሽን ይስጠሽ። ትንሽ አርፌ ነበር፣ ትንሽ አረፍ ብዬ ነበር። እኔ ምን ብያችሁ ነበር? ምን ብያችሁ ነበር? ቤተሰብ እኔ ምን ብዬ ነበር? ሰላም ነው ችግር የለም ብያለሁ አላልኩ? ብያለሁ አላልኩ? ብያችሁ ነበር። አያችሁ ምንድናቸው ብያለሁ? ሰላም ናቸው፣ ምንም ችግር የለም፣ ፒስ ናቸው። በማል ጣልቃ አትግቡ። እነሱ የእርጋታ ታይም ይፈልጋሉ፣ ስራ ላይ ናቸው አልኩ። እዚህ እናንተ ቃስ ብሎ ያራድዬ ልጅ እግዚአብሔር አይለያችሁ። ኢቭን ቢለያዩም እኔ የሁለቱም አክባሪ ሆኛለሁ። ኢቭን ቢለያዩም እግዚአብሔር አይለያቸው። እግዚአብሔር ፍቅራቸውን ተምረውበት ጥሩ ነገር አድርገውበት ለሌሎቹ ትልቅ አርአያ ይሁኑበት። ያለው አዶናይ ምን አረጋ? አዶናይ ስትል ቤት እያስገዛ ነው ለሆነ ሰውዬ። ኒው ሃሽታግ ቢግ ላቭ ቢግ ሪስፔክት። ምን እያረገ ነው? አዶናይ መኪና እያስገዛ ነው። ምን እያረገ ነው? የሆነ ህይወት እየቀየረ ነው። ከባድ ዘመን አይናፋር ከሆንክ በዚህ ዘመን አይናፋር ከሆንክ ማርያምን ኋላ ትቀራለህ። በቃ ይህ ቪዲዮ ለአይናፋር ሰዎች ነው። እኔ እኮ ጸጥተኛ ነኝ፣ እኔ እኮ ዝምተኛ ነበርኩ፣ የሆነ ቅሌታም እንዳልባል፣ ምን ነው እንትን ሆንክ እንዳልባል፣ አበድክ እንዳልባል ብላችሁ የምትደበቁ ሰዎች ማለት ነው። አያዋጣችሁም። በቃ ተቀየሩ አይደል እንዴ? Happy birthday to the biggest creator of Ethiopia, Adonai. Today is your birthday. You're honestly an amazing person. You're an amazing soul. Honestly, you're such an inspiration to all of us. And I would like to wish you a happy year, a successful year. All that you dream for, all that you desire. May all this happen to you. And honestly, you're such an inspiration to all of us. And happy birthday. And you were the biggest creator in Ethiopia and also international. That's why I'm doing this video in English, so that everybody knows today is your birthday. Wish you all the best. Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. ሃፒ በርዝዴይ አዶናይ፣ እንኳን ተወለድክ። ቀሪ ዘመንህ የተባረከ ይሆንልህ። አንተ ክብርን፣ ፍቅር፣ እንክብካቤ ብዙ ነገር ሰጥተኸኛል ህይወቴ ላይ እና በጣም አመሰግናለሁ። ቴንክ ዩ ሶ ማች። ዛሬ ቀንህ ነው። ከዚህ በላይ ከፍ የምትልበት ቀን ይሆንልህ። ደክሞናል። ከእናንተ ጋር ክርክር ትተነዋል። እኔ ትቼዋለሁ። አይመቸኝም። ዘግተናል። ችሎቱ ዘግተናል። Zandro sa je ne connais que des
ጃኒ ከገባን እኔ አንቺ ኪዱ እንገባለን። ጆን ምንም አይሆን። እኔ በምወጣበት እወጣለሁ፣ ኪዱን በምትወጣበት ትወጣለች። ጊዜ ይፈጃል ለምርመራ። አንቺ ነሽ የምትገቢያት፣ እኛ አይደለንም። ለጊዜው ግን እንታሰራለን፣ የማይቀር ነው። ኢንቨስቲጌት አስረው ነው ኢንቨስቲጌት የሚያደርጉት፣ ፈተው አይደለም። እንደዛ እኔ ሲምባሲ ያወጣኛል፣ ያቺ ሙጃ ግን እዛው ትቀራለች ማለት ነው። ባንቻም ነው ለማደር ነበረ ምኞት አምላክ ሰማኝና ዘመረ ጸሎት ባንቺ ፍቅር የተነሳ ተለውጧል ቤቴ እድሜ ላንቺ ልበል በቃ ሌላ ሆኗል እኔነቴ የተቸረኝ እድል ሆነና ተከተቡ ህፃናት ሊያሳብዱኝ ነው። ዝምታ ነበረ አመሌኔ ክብር ከራስ ጋር ብቻ ነው የኔ ማንጽጽር ሐቂም ዝምታ ነው ስኬቴን የመንታ ዝቅ ማለት የለም ሁሌም በከፍታ። የኔ ቆንጆ ልብሽ እንዴት ነው? ብዙ ከባድ ፈተናዎች ብቻሽን እንዳለፍሽ ይገባኛል። ብዙ ሰዎች እንዳስከፉሽ ይገባኛል። ለዛም ነው ልብሽ እንዴት ነው ብዬ ጠየቅኩሽ። አንድ ነገር ልንገርሽ፣ ከምታስቢው በላይ ጠንካራ ነሽ። Please don't be so hard on yourself። ጃኒን አቅፎ ወጥቶ ይሄንን ቲያትሩን ሲያቆም እለቀዋለሁ። ይሄ ቲያትራቸውን ሁለቱም ሲያቆሙ እለቃቸዋለሁ። ቲያትሩ ይሄ ድራማ መቆም አለበት። ፋክ መቆም አለበት። ምድንኩበት ለኔ ሌላ ነሽ ጃኒ ጠላቷ ኮንቆርቴ ብቻ አይደለችም። እዚህ ላይ ያለው በሙሉ ቲክቶከር የጃኒ ቦታ ከዚህ ቦታ ተነስታች ማለት የጃኒ ጊፍት አለ፣ የጃኒ ተከታዮች አሉ፣ ጃኒ ጊፍተሮች አሉ፣ የጃኒ ዳንስ አለ። ሁሉንም ጠቅልለን ወሰድን ማለት ነው። አንዷ ተወስዷለች በጃኒ ምትክ እንዲድም የምትል አሁን ደግሞ በየቦታው መታለች። ጋይስ ልጅቷ በጣም ብዙ ጠላት አለባት፣ ግን አላወቀችው። ስጋና ደሜ ወጌማ እኔ የሚገርምሽ ፈርስት ዳይ ነው ያልኳት ነው። እኔ ጆን ዳንኤልን ስለማቀው ወይ ጆን ዳንኤልን ስለምወደው አይደለም፣ እንደማይገባት ስለማቅ፣ ብዙ ነገር ስለማቅ፣ መጠቀሚያ እንደሆነች ስለማቅ። ግን ምን ቸገረኝ? ዛሬም የእሷ ላይፍ ዛሬም ደስ ይበላቸው። እኔ ለሁሉም የምለው ዛሬም ህይወት ነው፣ ደስ ይበላቸው። ደስ ብሎ አትለፍ፣ በቃ ኢንጆይ ታርገው። ምክንያቱም እዛ ጆን ዳንኤል ጋር ችግር ስላለባት ስለተጣሉ ጆን ዳንኤል ልጅ ሲወልድ ጆን ዳንኤል በእሷ ላይ ልጅ ወለድ ካላላችሁት፣ ዛሬ ግን እሷ አዶናይን እዛ ከጆን ዳንኤል ጋር ስላወራች ሁላችሁም ትወርዱባታላችሁ። ኢትስ ኖት ፌር። ስለ ጃኒ እኔ ምንም አልተናገርኩም። ጃኒ ግን እኔን ያስቀየመችኝ ቀን ስንት ነገር እንደማወራ አታውቂ። እኔን ወታ የተናገረችኝ ቀን ስንት ነገር እንደምዘረጥጥ አታውቂ። እየዞረችባት ነው። ሰው ግን ጤነኛ ነው። ሰው ግን ጤነኛ ነው። በጌታ እውነቴን ነው የምናገረው፣ ጤነኛ ነው። ሴት ልጄ ተጎድታብኛለች፣ ሴት ልጄ እንደዚህ ሆናለች ብሎ ነይ ውጪ ነይ ግቢ ምናምን የሚል ቪዲዮ ጂጂ እየሰራች አየውና በጣም ገርሞኛል። ማን ሪከርድ ያደረገው? እራሷ በሪከርድ አድራጊነት እራሷ። ማን ሪከርድ ያደረገው? እራሷ በራሷ ሞባይል። እንደዛማ ከሆነ እራሷ ናት የምትገባው። እራሷ በራሷ ሞባይል ደስ ብሏት አብዩስ ተደረገ። እንደ ሌሎቹ መድኃኒት ጠጥታም አይደለም፣ እንደ ሌሎቹ ምንድን ነው የሚባለው፣ እንደ ሌሎቹ ሳታውቅ ሰክራ ምናምን አይደለም። እራሷ ፍሪ ናት ልጅቷ። ጓደኛዋ ነው አደረገች፣ በራሷ ስልክ ያዘች፣ ገደል ተገባ። ምንድን ነው የሚደረገው እዚህ ጋር? ወጥተሽ ተናገሪ ጃኒ፣ ወጥተሽ ተናገሪ፣ ሌላ ችግር እንዳይመጣ። እንዴት እንደወጣ እናውቀዋለን። እንገራችሁ ሁሉም እርስ በርስ ይተዋወቃል። የሚያደርገውን ማን ምን እንደሆነ ይተዋወቃል። እርስ በርስ አይጓደዱም። ያለው እመቤቴን በደንብ ይተዋወቃሉ። ሌላው ፋሲካ ደስ አለች። ውሽዬ እኔ ነኝ የማፈቅረው እኮ አለች። ውሽዬ
አዶናይን እግሩ ስር ራሱ ወድቃለች እና ውሽዬ በጣም ፎንቋል። ከጠገብሽ አይዞሽ ብለን ስለቆምንልሽ የዚህን ያህል ፋር ሄደሽ ጭራሽ እኛ ላይ ቢራቢሮና ቢራቢሮ እያስለቀቅሽ ከቲክቶክ እንውጣ። የመጣች እሷ ማንን ፈርታ መልካም ነገር ሁሉ ሳዩት ደስ ያሰኛል። አይንሽን አይቼው እኔ አይኔን አሞኛል ሲሆን አጥፊ ይሏታል ብዬ እኔ ተደራቢ ነበርኩ እኮ። ግን አሁን እኮ ነው ከዛ በኋላ እሷ ለጆከር ወጥታ መልስ ሰጠች። ጆከር ምን ታመጣለህ? እኔ ጃለሌ እባላለሁ ብላ እና እንደውም እኮ ብያለሁ እኮ ሄዱ ናዮ ከ8ኛ ክፍል ያቋረጠችው፣ ጃኒ ከ6ኛ ክፍል ያቋረጠችው፣ ፊዮና ከ4ኛ ክፍል ያቋረጠችው፣ ጆን ዳንኤል አይ ቲንክ አካውንቲንግ ነገር ሄዷል መሰለኝ። ወንዶቹ እንደውም ትንሽ ሄዷል። እስጢፎ ከ7ኛ ክፍል የተባረረው ድምፁ አስቸግሯል። ናዮ ከ8ኛ ክፍል ያቋረጠችው ማን በዘር ሄደ መሰላችሁ? በዘር ሄደው ደግሞ አሞራው የሚባል በዘር ሄደ። አሞራውን ታውቁታላችሁ አይደል? አሞራው በዘር ሄዶ ጆን ዳንኤልን መደገፍ ፈለገ። ትግሬ ለትግሬ ስለሆነ አዶናይን መደገፍ ፈለገ። ሁለቱን ጃኒን ማሳጣት ፈለገ። እንደዚህ አይነት ደግሞ የፖለቲካ ጥማት ያላቸው ሰዎች እግዚአብሔር ብድሩ ኮይንም እርግጠኛ ነኝ ከትግራይ ጎን ነው የሚቆሙት። እንዳለ የትግራይ ልጆች ከወጡ ትግራዮቹ ነው ያቸው ከአዶናይና ቪዲዮ ላይ ለምንድን ነው ከቪዲዮቿ ስር ማለት ነው ሃፒ በርዝዴይ በይ? ለምንድን ነው ጃኒ መናገር አትችልም እንዴ? ጃኒ ምን ሆናለች? ራሷን ስታለች እንዴ? ከስር ድምፁ ይገባል። አይታችሁ ከሆነ ባለፈውም እንደዛው እያለቀሽ ጆን ዳንኤልን ቲክቶኩን አዘጉበት የሚል ቪዲዮን ስሙት፣ ከዋሾ ማለት ነው። የትም ተልከስክሳ ተዝረክርካ የትም አባቷ ጥቁላልታ የሰውን ህይወት በጥብጣ ስትመጣ ልጅ ስለሆነ ሴት ስለሆነ ይታያለሽ። ንፍጣም እንደዚህ የሚባል ነገር የለም። ከቤተሰብሽ የምትወርሹ ነው። ሌላውን አያሰራም ነበር። ሌላ ማንን ያሰራ? እነ ፊፊ የምትባለው ልጅ ነበረች። ብዙ ልጆች ነበሩ። የቷ ፊፊ? የእሱ ሀገር ልጅ የትግራይ ልጅ ማና ፊፊ? ይቺ ትንሽ ሆና ብር ያጭበረበረችው እንደማ ፊፊና ፊዮና እንደማትሆንማ ስታጭበረብር አይቷል። ጃኒ አላጭበረበረች አይደለም። ጃኒ ጆን ዳንኤል የሚባል ተቅማጣን ፍየል ቢመስል የቀዘነ ፍየል እኮ ይመስል። አንተ ከካም ልጅ እንት ማይ ምን አለ? ያንን ኤርሜቺን አስፈራራው እኮ ታስታውስ። እና ማንኛውም ሶሻል ሚዲያ ላይ እንደ አዶና እየደመቀ እንደ ጃኒ የደመቀ ማን አለ? ቴክስት ሁሉ እያመጣ ነው። እኔ ግን ሁለት ነገር ነው የመጡ። አንደኛው ሁለቱም ነው የሚጠበጥቧት። ሁለቱንም ያስፈልጋለች ልጅቷ። የአዲሱን ጥብጠባ ይጠበጥባል፣ ይሄኛው ሁለቱም ይጠበጥባታል። ችግሩ አሁን ያኛው እዚያ ሄዶ ነበር ወደ ደቡብ። የዚያኔ ሲጠበጥብ ኮንዶሚኒየም ቤት ውስጥ ሃሎ ስትል ሰማ። ተጠግቶ ሲሰማ እንዴት ነው እዚህ ነው ያለሁት እኮ እዚህ ያለሁት ምናምን ትለዋለች። ሰማ ይሄኛው አየህ። ጆን ዳንኤል፣ ጃኒ፣ ኪዲ ጂጂ ስር ነበሩ። ኪዲን አሁን ነፃ አውጥቻታለሁ። ኪዲ ነፃ አውጥታለች። ትዳርሽ የምትፈልጊ ከሆነ ጂጂ በደረሰችበት እንዳደርሽ ኪዲ ትዳርሽን መጠብቅ